ሰላም ክርስቲያን ወገኖቼ እንዲሁም ሙስሊም ወንድሞቼ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እኔ ሙስሊም ወገን የሙስሊም እምነት የእስልምና እምነት ተከታይ እንደመሆኔ አንድ ማንኛውም የሆነ ኡስታዝም ይሁን እንደዚሁም ተራ ግለሰብም ይሁን የሰውን እምነት ዘሎ የሚተች ከሆነ የሚያንቋሽሽ ከሆነ ወላሂ ነው የምላችሁ የማንንም ውዴታ ፍለጋ ሳይሆን እቃወመዋለሁ። ለምንድን ነው የምቃወመው መሰላችሁ? ሃይማኖቱ የሚያስተምረው ይሄንን ስላልሆነ። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። እግዚአብሔር ዝሙተኛ ነው፣ ዝሙት አሰርተዋል። የእግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ሰፈረ። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። አሰባለቂ ነው በጣም። አጠቃላይ ሙስሊም ካሁን በኋላ የመልስ መስጠት መቻል አለብህ። መግደል አለብህ። መገደል አለባቸው። ካልገድክ አይሆንም። መነሳት መቻል አለብህ። አንገቱን መቁረጥ አለብህ። ጨርግድነት አንገቱን። ፈሪ ናቸው፣ ክዘናም ናቸው። ወላሂ ሱም ወላሂ ጨርግድነት አንገቱን ልትነሳ ይገባል። ቤተክርስቲያኑን ታቦቱን ልታጋይለት ይገባል። እንኳን ዛሬ ትናንት ያልፈረሰች በቀለማት አብርታ የታየች ብዙ እጅግ ብዙ ብትለፉ ተዋህዶን በጭራሽ አታጠ ኢየሱስ ክርስቶስ እብድም ጭምር ነበር። እብዶች አይደለንም እናስተውላለን። በዘመን የማይቆም የጸና ቃል አለን። አይዟችሁ አትፍሩ፣ ተጽናኑ በጌታ ይፍታ ሲል ይፈታል የሲኦል ጅማቷ። ኢየሱስ ክርስቶስን ታፍሩበታላችሁ፣ ትሸማቀቁበታላችሁ። ምን የሚያሳፍር ነገር አለ ብለህ ነው ወዳጅ? አላፍርም፣ ኩራት ነው ስሙ። ዋሽቶኛል በገዛ ደሙ። ሚለየኝ ከዚህ እውነት እርሱ ነው የኔ ጠላት። ዝም አልልም እኔ እስካልጠራው ያንተን ስም። የአንደበቴ ማር ነህ ኢየሱስ ያለ ካላንጎራጎርኩ ቅር ይለኛል ሱስ ሆነብኛል። የኢትዮጵያ ኦርቶዶክስ ቤተክርስቲያንም ሀገር ናት ብዬ ነው የማስበው። ሀገርን ያቆመች ብዬ ነው የማስበው። በዛ ውስጥ በጣም እኔ የእምነቱ ተከታይ ስለሆንኩ አይደለም ይሄን የምነግርህ። ማንም ሰው የመጀመሪያ ፍልስፍና የሚቀዳው ከቤተ ክህነት ነው። ኢንፋክት እስከ 1967 መስከረም 2 ቀዳማዊ ኃይለ ሥላሴ እስከሚወድቁበት ድረስ ሃይማኖታዊ ስርዓት የነበራት ሀገር ነች ይህች ሀገር አይደለ? ቅድመ ዓለም አዳም ሲፈጠር የነበረች ሀገር ከዛ ጀምሮ እስከ 1967 ድረስ ሃይማኖታዊ ስርዓት ስትከተል የነበረች ነች። ይሄ ሳውዲ አረቢያን ብትሄድ ሃይማኖታዊ ስርዓት የሚከተል ነው። መካከለኛው ምስራቅ ብዙ ሀገራት ሃይማኖታዊ ስርዓትን የሚከተሉ ናቸው። አንዳንዶቹ የፖለቲካ ማደናገር ያድርገው ሃይማኖትን እንደ ሽፋን ተጠቅመው ብዙ ሰዎች እንዲያርገውበታል እንዳሰማቸው ራሱን የቻለ ፕላትፎርም ስለሆነ ነው። ዲሞክራሲያዊ ስርዓት የሚከተላል፣ ሃይማኖታዊ ስርዓት የሚከተላል፣ ሶሻል ዲሞክራሲ የሚከተላል ምናምን እና አሁን ከእንደኔ አይነት ሰው ጋር ስለ ድሮ ስርዓት መበላሸት ስለ ድሮ ስርዓት የሆነ ነገር መሆን ወይ ደግሞ ኢትዮጵያን ማቆርቆዝ ከኔ ጋር ማውራት የሚችል ቦና ያለው ወይ ሞራል ያለው ሰው አይኖርም፣ መቆም አይችልም። ምክንያቱም በደንብ አቃቸዋለሁ እያንዳንዳቸውን ነገር ፖለቲከኞች ጽፈው እንደሚሰጡ አይደለም። ኢትዮጵያ እንደዚህ አይደለም የተገነባው።